ማታም እቺ 1.3 ላይ ቮካብሌሪ ዲቨሎፕመንት ምትለዋን አይተናታል። እንደ ሪቪዥን አይተን ወደ ሌሎቹ እንሻገራለን። These vocabularies are taken from the passage which is entitled by living in a city. Living in a city ከምለው የተወሰደ vocabulary ነው። Pleasant means interesting. Rip means collect. Hustle, it means hurry up. Bustling means busy. Impure means dirty. Odorous, it means abundance. Precious, valuable. Okay. Another topic for tonight is under grammar section tag question. ዛሬ ስለ ታግ ኩዌስችን እና እንዲሁም ስለ ሲምፕል ፕሬዘንት ቴንስ ስለ ሁለት ነገር ነው የምንመለከተው። ታግ ኩዌስችን ምን ማለት ነው፣ መቼ እንጠቀማለን የሚለውንና ከቴንዞች መካከል ስለ ሲምፕል ፕሬዘንት ቴንስ የምናይ ይሆናል። ታግ ኩዌስችን is a short question that follows a statement. Okay? ከስቴትመንት በኋላ ነው short question የምንጠቀመው ማለት ነው። And tag question is used to confirm what was said and to encourage a response from the listener. ለምንድን ነው እዚህ ላይ ለኮንፈርሜሽን ለማረጋገጥ ታግ ኩዌስችን እንጠቀማለን። ለማረጋገጥ ለምሳሌ ትላንትና እግር ኳስ ተጫውተሃል የሚለው ስቴትመንት ነው። ትላንትና እግር ኳስ ተጫውተሃል፣ ከዛ አልተጫወትክም ብንል አልተጫወትክም የሚለው ታግ ኩዌስችን ነው። ለማረጋገጥ for confirmation purpose የምንጠቀመው እናየዋለን። ከታች በደንብ እናያለን። key points about tag questions. A tag question is a short question. What kind of question? It is a short question added to the end of a statement. በአንድ ረፍተ ነገር መጨረሻ ላይ ነው ታግ ኩዌስችኑ የሚመጣው። ዓላማው ምንድነው? to seek confirmation or clarification. confirmation ለማረጋገጥ፣ clarification ግልጽ ለማድረግ ነው ታግ ኩዌስችን የምንጠቀመው። Okay. And the tag is formed using the auxiliary verb from the statement and the appropriate subject pronoun. auxiliary verboች ለምሳሌ auxiliary verb ላይ auxiliary verb እነማን ናቸው ብትሉ ለምሳሌ is, are, was, were እንዲሁም ሞዳል ቨርቦች በአጠቃላይ ለምሳሌ will, would, may, might, shall, should, must ያለ እነዚህ እንዲሁም auxiliary ውስጥ ላይ የሚገቡ ለምሳሌ do, does, did እዚህ የመሳሰሉ auxiliary ስንል ረዳት ግሶችን እነዚህን ይዞ ይመጣል። አንዱ እንደማለት ነው። አንዱ ወይ እነዚህን ይዞ እና ፎርምድ የሚሆነው ታግ ኩዌስችኑ ታጉ ፎርምድ የሚሆነው using the auxiliary verb ከነዚህ አንዱንና እዚያ appropriate subjectቱ ለምሳሌ he ከሆነ እዚህ ጋር will ከዛ ለምሳሌ will ብንወስድ will he
ዊል ሺ ፕሮናውኖች አይ ፕሮናውን የምንላቸው ለምሳሌ ሂ ሺ ዊ አይ ዘይ ዩ የሚሉ ፕሮናውኖች ማለት ነው። እንዲሁም ኤትሴትራ እነዚህ ፕሮናውኖችን ነው ይዞ የሚመጣው። አበበ ከሆነ ሂ ይሆናል። ታደለች ከሆነች ሺ ብለን እንቀይረዋለን ማለት ነው። ሰብጀክቱን ወደ አፕሮፕሪየት ፕሮናውን እንቀይራቸዋለን ማለት ነው። ኦኬ አገን ሌላው ህጉ ምንድነው? እዚህ ጋር ታጉን ክሬት ስናደርግ ሶስተኛው ሩል ምንድነው? ኢፍ ዘ ስቴትመንት ኢዝ ፖዚቲቭ ስቴትመንቱ ፖዚቲቭ ከሆነ the tag is usually negative and vice versa. This means if the statement is negative, the tag is positive. ቫይስ ቨርሳ ይሆናል። ለምሳሌ ዛሬ ደክሞሃል። አሁን ደክሞሃል የሚለው ፖዚቲቭ ነው ማለት ትርጉሙ ሳይሆን ወርድ ኮንስትራክሽኑ ኦር ለምሳሌ ዛሬ ቸርች ሄደሃል። ዛሬ ቸርች ሄደሃል። ቱዴይ you have gone to church. This is positive sentence. ኮማ እናደርግና ኩዌስችኑ haven't you have ነበረ ወደ ኔጌቲቭ ስንቀይር haven't እናደርገዋለን ማለት ነው። እነዚህ ሞዳል ቨርቦችን ሁሉ አም ከሆነ ወደ አምንት እንቀይራለን። ኢዝ ወደ ኢዝንት፣ አር ወደ አርንት እያለን ፖዚቲቭን ወደ ኔጌቲቭ፣ ኔጌቲቭን ወደ ፖዚቲቭ እንቀይራለን ማለት ነው። በኤግዛምፕል በደንብ ስለምናይ ችግር የለውም። አሁን ኤግዛምፕልስ ኦፍ ታግ ኩዌስችንስ ላይ ስንመጣ look at the following examples of question tags. You are a musician. You are what? Musician. You are a musician. እዚህ ላይ እቺ አፖስትሮፍ ስላለች እንጂ እዚህ ጋር አር ዩ አር እንደማለት ነው። ዩ አር አር የምትለው አለች ማለት ነው። እዚህ ጋር እቺ አፖስትሮፍ ባትኖር እንዴ ነው የምትጻፈው ማለት ነው። ዩ አር a musician. here እዚህ ላይ ይሄ ስቴትመንት ይባላል። ዩ አር a musician የሚለው ምንድነው? it is a statement። ስለዚህ ከስቴትመንቱ ስቴትመንት ማለት ሰብጀክት ፕላስ ቨርብ ማለት ነው። ሰብጀክቱ ዩ ነው። ቨርቡ አር፣ ከዛ ይሄ ደግሞ ኮምፕሊመንት ይባላል። ማሟያው የነዚህ ማሟያው ነው። ኮምፕሊመንት ይባላል። ስለዚህ ይሄ አንድ ስቴትመንት ነው። ከስቴትመንት በኋላ ነው ታግ ኩዌስችኑ የሚመጣው። እዚህ ላይ ቅድም እንዳልኳችሁ ከሩሉ አንዱ ምንድነው? አር የሚለው ፖዚቲቭ ነው ኔጌቲቭ ነው? አር ፖዚቲቭ ማለት ነው። ስለዚህ ፖዚቲቭ ወዴት ይቀየራል? እዚች ጋር ወደ ኔጌቲቭ ይቀየራል ማለት ነው። አርንት ዩ ሰብጀክቱ ዩ ነበረ እዚህ ጋር፣ እዚህም ጋር ፕሮናውኑ ዩ ይሆናል ማለት። ስለዚህ ቨርቡ ቀድሞ እዚች ጋር አርንት ዩ የሚለው አርንት ቨርብ ይቀድማል። ከዛ እቺ ፕሮናውን ናት። በዚህ መልኩ ይሰራል። ሌላው you were a musician. Here the auxiliary verb is what? were. እቺ ዌርን ወዴት እንቀይራታለን? ወደ ዌርንት ይቀየራል። ፖዚቲቭ ወደ ኔጌቲቭ ይቀየራል። እዚያ ኦርደሩ እዚህ ላይ ስቴትመንቱ ላይ እዚች ጋር ዩ ቀድሞ መጥቷል አይደል? ዩ is in the beginning, then it is followed by what? By where? subject plus verb ነው ስቴትመንት ላይ። ግን question ሲሆን ምን ይሆናል? look ስቴትመንት ሲሆን ፎርሙ ምንድነው?
subject plus verb ነው። verb subject plus verb ነው። ነገር ግን question ሲሆን ማንኛውም question questionም ይሁን ሌላም question ቢሆን ፎርሙ ምንድነው? verb plus subject ይሆናል ማለት ነው። subject ከዛ መጨረሻ ላይ ምን ይኖረዋል? question mark። በዚህ ላይ question mark ይኖረዋል። እዚህ ላይ question mark ይኖረዋል። እዚህ ላይ full stop ይኖረዋል ማለት ነው። የስቴትመንት ኢንዲንጉ full stop ነው። የኩዌስችን ኢንዲንጉ question mark ማለት ነው። አዎ እሺ good. Again, another example. It is very windy today. It is very windy today. እችኛ ስቴትመንቱ እስከዚህ ድረስ ነው። It is windy today የሚለው ስቴትመንት ነው። ይሄኛው you were musician የሚለው ስቴትመንት ነው። መለየት አለብን ስቴትመንቱ እስከ የት ነው የሚለው። ስቴትመንቱ ሲያል ኮማ እናደርጋለን። It is very windy today ኮማ አለ እዚች ጋር ኮማ አድርገን ከዛ ምን ቀይራቸውን እንቀይራለን። is ነበረ እዚች ጋር ቨርቡ is ነበር። ወዴት ይቀይራል? ወደ isn't it? ወደ isn't it? Okay. Again, another. It was very cloudy yesterday. ስቴትመንቱ እስከ የት ድረስ ነው? እስከ yesterday እስከዚህ ያለው ስቴትመንት ነው። እሺ ሰብጀክቱ ማን ነው እዚህ ላይ? ሰብጀክቱ it ነው። እሺ ቨርቡሳ was ማለት ነው። ስለዚህ was ወዴት ተቀየረ ማለት ነው? ወደ wasn't ተቀየረ ማለት ነው። ወደ wasn't ተቀየረ ማለት ነው። እሺ so ስቴትመንቱ እስከ yesterday ነው። እሺ አሁን እዚች ላይ ሌላኛው ኤግዛምፕል ላይ you didn't see my keys. The subject is you. The verb is didn't አሁን እዚህ ጋር ሁለት ቨርብ ነው ያለው። didn't see ነው አይደል? yes didn't see ነው። ሜይን ቨርቡ እዚህ ላይ ሜይን ቨርብ ነው። እዚህ ላይ didn't የሚለው is auxiliary. Sorry. Didn't is auxiliary verb. Whereas see is main verb. ስለዚህ ታጉን ምንሰራው በየትኛው ነው? በኦክሲለሪ ነው። እዚች ጋር ምንድነው ያለው? እዚህ መነሻ ላይ ምን ብለናል? The tag is formed using what? The auxiliary verb. auxiliary verb ነው የሚሆነው ማለት ነው። ስለዚህ didn't የሚለውን ነው የምንወስደው። didn't ወዴት ይቀየራል? didn't ኔጌቲቭ አይደል? did ይሆናል ማለት ነው። yes didn't ኔጌቲቭ ነበረ፣ ወደ ፖዚቲቭ እንቀይራለን። እሺ the weather is nice today. the weather is nice today እቺ እስከዚህ ያለችው ስቴትመንት ናት። ቨርቡ is ነው። is changed into here isn't. is changed into isn't. Here didn't is changed into did.
ኦኬ አሁን ምን ፕራክቲስ ታደርጋላችሁ? አነባቡን ፕራክቲስ ታደርጋላችሁ። አሁን አነባቡን ፕራክቲስ ታደርጋላችሁ። እኔ እላለሁ እናንተም መልሳችሁ ትላላችሁ። You are a musician. Aren't you? Aren't you? Okay. Aren't you? Aren't you? Okay. The second one, you were a musician. Weren't you? Weren't you? Weren't you? በዚህ ሁለቱንም የሚጠይቀው the same person ነው። አሁን እኔ የምለውን ሁሉንም እንድትሉ ነው የፈለግኩኝ። ፕሮናንሴሽኑም በዛ ላይ ቶኑንም ራይዚንግ ኢንቶኔሽን፣ ፎሊንግ ኢንቶኔሽን እሱንም ጭምር ማየት ያስፈልጋል። እኔ እላለሁ ደግማችሁ እኔ ያልኩትን ትላላችሁ። You are a musician. Aren't you? You are a musician. musician. You are a musician. Aren't you? Okay. Good. Next one. You were a musician. Weren't you? You were a You musician. were a Weren't musician. you? Weren't you? Weren't you? Good. Good. It's very windy today, isn't it? It is very windy today, isn't it? Isn't you? ማሳጠር ትችላላችሁ። It is ከማለት it's very windy today, isn't it? በሉ እስቲ። It is very windy today, isn't it? It's very windy today. Isn't it? Okay, great. Next. It was very cloudy yesterday, wasn't it? It was very cloudy It yesterday, was very cloudy wasn't it? yesterday. Wasn't it? It was very cloudy yesterday. Okay. You didn't see my keys, did you? We didn't see my see my key. Did you? Did you? Okay, good. The weather is nice today, isn't it? The weather The is weather is nice nice today. today. The weather is nice Did today. The weather is nice It is today. indeed. Isn't it? Okay. Nice. 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 እስቲ አንድ ኤግዛምፕል እስቲ ክሬት አድርጉና አንድ ኤግዛምፕል አንድ ጓደኛችሁን እዚሁ ያለውን ጓደኛችሁን አንድ ስቴትመንት ጻፉለትና ያንን በታግ ኩዌስችን ጠይቁት እስቲ። ለምሳሌ ዛሬ ጥሩ ሰርተሃል፣ አልሰራህም፣ ዛሬ እንዲህ ሆናል፣ እንዲህ አልሆንክም ምናምን በሚለው ሙድ ማለት ነው። እስቲ አንድ ደቂቃ ብቻ only 1 minute Stephanos ጻፉና እስቲ ቻት ላይ ላንብብ እስቲ ቻት ቦክስ ላይ አስቀምጡልኝ እስቲ። አንድ ደቂቃው አልቋል። ደለለኝ ካሳ
የጻፈውን ላንብብላችሁ። ሂ ኢዝ ሃርድ ወርከር ኢዝንት ሂ። በጣም ጥሩ በጣም ጥሩ። እዚች ጋር ፉል ስቶፕ ሳይሆን ከሃርድ ወርከር በኋላ ምን መሆን አለበት? ኮማ ኮማ ኮማ። ገለለኝ ካሳ ያቺ ፉል ስቶፓን ኮማ ታረጋታለህ ማለት። በጣም ጥሩ በጣም ጥሩ። ወልዴ ማጋ ሂዝ ናይስ ዳይንግ ነው። ምን ማለት ነው የፈለግከው? እስቲ በአማርኛ ወልዴ አቤት ምን ለማለት ነበር የፈለግከው? is nice doing today ናይስ ዴይ ኢት ኢዝ nice ማለት doing ይችላል። today ለምሳሌ እዚች okay ጋር okay ኢት ኢዝ yeah ሂ ኢዝ ሳይሆን ኢት ኢዝ ናይስ ዴይ isn't you ኢት ኢዝ ናይስ ዴይ ቱዴይ ትልና ኢዝንት ኢት comedian ኢዝንት ኢት are you close your shop did you እንደዛ ብለህ ማስተካከል ትችላለህ። እሺ በቀለ በቀለ ኦኬ ዲድ ዩ ጎ ቱ ቸርች ቱዴይ? ኦኬ እዚችኛዋን እንዲህ ማለት ትችላለህ። ሂ ዌንት ቱ ቸርች የስተርዴይ። ዲድንት ሂ ማለት ትችላለህ። እዚች ጋር እንዲህ ላስተካክልልህ። ሂ ዌንት ቱ ቸርች። በጥያቄ አንጀምርማ፣ ምክንያት ስቴትመንት ብያለሁ ቅድም። አሁን ዲድ ዩ ጎ ቱ ቸርች ቱዴይ ካልክ ይሄ ኩዌስችን ነው። ዲድ የምለው ቨርብ ነው። ቨርብ ቀድሞ መምጣት የለበትም ስቴትመንት ላይ። ስለዚህ ሂ ዌንት ቱ ቸርች የስተርዴይ እዚያ did you ዲድንት ሂ ትላለህ ማለት ነው። ሂ ዌንት ቱ ቸርች የስተርዴይ ዲድንት ሂ ትላንትና ቤተክርስቲያን ሄደዋል። አልሄደም ነበር ለማረጋገጥ ነው። ከሆነ ሰው ጋር እያወራ ትላንትና ቸርች ሄዶ ነበር፣ ከዛ ለማረጋገጥ ቱ ኮንፈርም አልሄደም ነበር ብለህ ትጠይቃለህ ማለት ነው። ኦኬ አናዘር ቴድሮስ ኢትስ ቬሪ ሬይኒ ቱዴይ ኢዝንት ኢት? ኤክሰለንት ራይት። እሺ ሙባረክ ሂ ኢዝ ናይስ ወርከር ኢዝ ናይስ ወርከር። ኢዝ ኢት እንዳንል ሰብጀክቱ ሂ ነዋ። ሰብጀክቱ ሂ ስለሆነ ኢዝንት ሂ ነው የምትለው። ኢዝንት ሂ ትላለህ። ለምሳሌ ሂ ኢዝ አ ግሬት ወርከር። ከዛ ኢዝ ስለሆነ ኢዝንት ትልና ኢዝንት ሂ አይደል ጎበዝ አይደል ለማለት ነው። ጠንካራ ሰራተኛ ነው አይደል እንዴ እንደማለት ነው። ኦኬ እሺ ዳንኤል ቱዴይ ኢት ዋዝ ኤ ሊትል ቢት ኮልድ። ኦኬ ኢዝንት ኢት? እሺ እችኛውን ማን ያስተካክላል? የዳንኤልን ጥሩ ነው። ቱዴይ ኢት ዋዝ ኤ ሊትል ቢት ኮልድ። አሁን ቱዴይ ስትል ጠዋት አካባቢ ላይ እንደሆነ በማስታወስ ነው ወዝን የምንቀበለው፣ ወይንም ምሳ ሰዓት አካባቢ ሰዓቱ ስፔሲፋይድ። እሺ እቺ የስተርዴይ ብትል ሞር ክሊር ይሆናል። የስተርዴይ ኢት ዋዝ ኤ ሊትል ቢት። እሺ እንዴት እንበለው? የስተርዴይ እዚች ጋር ላስተካክል። የስተርዴይ ኢት ዋዝ ኤ ሊትል ቢት ኮልደር። ከዚያስ ቨርባችን ማን ነው? ወዝ ነው አይደል? ወዝ ስለሆነ ወዝንት ኢት ትላለህ። እሺ ትዕግስቱ ሂዝ ሃርድ ወርከር ብትል ማስተካከያ እየሰጠው ነው። ሂ ኢዝ ሃርድ
ሃርድ ወርከር ብትል ኢዝ ሃርድ ወርከር ብትል ኢዝንት ትላለህ። እሺ ተመስገን ጳውሎስ አር ዩ ክሎዝ ዩር ሾፕ ዲድንት ዩ ኦኬ ማስተካከያ ልስጥ ሃቭ ዩ ክሎዝድ ሃቭ ዩ ክሎዝድ ዩር ሾፕ ካልክ በኋላ ቨርቡ የተመሰረተው በምንድን ነው? ሃቭ ነው አይደል? ስለዚህ ሃቭንት ዩ ትላለህ። ኦኬ ሃቭ ዩ ሶሪ ይሄ ኩዌስችን ጥያቄ በጥያቄ ሆነ። እንደዚህ አይደለም እሱ እንደዚህ አይደለም። ስቴትመንት ነው መሆን ያለበት። you have closed the shop. ከዛ haven't you ስቴትመንት መሆን አለበት የመጀመሪያው። you have closed the shop. haven't you? እሺ ደለለኝ ካሳ she is so beautiful. isn't she? excellent. ምንም ኮሜንት የለውም በዚህ ላይ ትክክለኛ ነው። ኢሳያስ ታደሰ it was raining today. እሺ ትንሽ ማስተካከያ ያለው ኢሳያስ ትንሽ የመጀመሪያው ኮማ ይገባበታል። ሌላስ ምነግረኛ አለ? ሬኒንጉ ላይ ችግር የለበትም፣ ግን ወዝ ስለሆነ በዛ በኩል ምን ይሆናል? wasn't ይሆናል ማለት ነው። it was raining yesterday. wasn't it? እሺ ደለለኝ ካሳ you don't listen. do you? በጣም ጥሩ ዶንት የሚለው ኔጌቲቭ ነበረ፣ ፖዚቲቭ እናደርገዋል፣ ዱ ይሆናል። በጣም ጥሩ መልካሙ it is very good isn't it? በጣም ናይስ። ደንበሎ ፊታም ወይዝ an English teacher ኤዋ አንት ትሆናለች። ኢ የሚለው ቫውል ስለሆነ ፊታም ወይዝ an English አን የምትለውን ብቻ ትጨምራለህ። isn't he? በጣም ጥሩ። ቴድሮስ the food she made was very delicious wasn't it? በጣም ጥሩ። ደንበሎ wasn't attending ing ይሆናል እዚች ጋር፣ ምክንያቱም ከኦግዚለሪ ቨርብ በኋላ ሌላ ቨርብ ከመጣ ing ይወስዳል ማለት ነው። ደንበሎ wasn't attending ክላስ ብትል ኤግዛምፕል ነው። ከዛ was he ብትል ደንበሎ wasn't attending ከአም ኢዝ አር was were በኋላ የሚመጣው ቨርብ ing ያስከትላል። ኦኬ በጣም ጥሩ። እዚህም ላይ አዲሽናል ኤግዛምፕሎች አሉ። they are coming to the party እዚች ላይ are is positive, it's changed into aren't. እዚህም ላይ they ነው፣ እዚህም ደግሞ they ተመሳሳይ የሆነ ሰብጀክት ነው። ቦታው ይቀያየራል እንጂ they ከሆነ they፣ he ከሆነ he እንደዛ እናደርጋለን። you can swim. the verb is can, also it's changed into can't. you this is your book isn't it? this is እዚች ላይ is አለ is changed into isn't.
አሁን እዚህ ጋር እንዴት? ዲስ ነበረ። ዲስ ወዴት ተቀየረ? ኢት። ኢት ምክንያቱም ዲስ የምንለው ቡክ ስለሆነ ቡክ ዲስ ኢዝ ዩር ቡክ ቡክ ኦብጀክት ስለሆነ ኢት ይሆናል ማለት ነው። አሁን ለምሳሌ ሰው ሊሆን ይችላል። አሁን እዚህ ሌላ ሰው ሊሆን የሚችልበት ለምሳሌ ዲስ ኢዝ አበራ ብትል ዲስ ኢዝ አበራ ኢዝንት ነው የምትለው። ኢዝንት አትልማ። ኢዝንት ቢኮዝ አሁን ዲሱ ሳይሆን ልዩነት የሚፈጥረው ከዲስ በኋላ ያለው ቨርብ አለ፣ ከዛ በኋላ ያለው ሰብጀክት ነው። እዚች ጋር ቡክ ስለሆነ ኢት አለን። አበራ ስለሆነ ያን ሂ አለን ማለት ነው። ኦኬ ዲር learner, now make tag questions from the following statements. Two of them are done for you. ሁለቱ ኤግዛምፕል ተሰርተውላቸዋል። የመጀመሪያው you are a student, aren't you ተብሏል። she doesn't like chewing chat. እዚች ጋር are into aren't, doesn't into does። ዳዝ ሺ እሺ አሁን እነዚህን ነው የሚሰሩት። ታግ ኩዌስችኑን ብቻ እስቲ መታ ታደርጋላችሁ። እስቲ በቁጥር ልስጣችሁ ሁሉን እንትን እንዳትሉ። 3 ቁጥር ማን ይሰራል በፈቃደኝነት? አንዳንድ ትሰራላችሁ። እስቲ 3 ቁጥር እኔ እሞክራለሁ። ደንበሎ yes እሺ ደንበሎ 3 ቁጥር አራት ዮሴፍ እሺ ዮሴፍ 5 እኔ እሰራለሁ። እሺ ተመስገን 6 እኔ እሰራዋለሁ 6 ኦኬ ሙባረክ 7 ኢሳያስ እሺ ኢሳያስ በጣም ጥሩ። 1 ደቂቃ ብቻ ነው የምሰጣችሁ። 1 ደቂቃ እንጀምር እሺ ወይስ በጽሁፍ ነው? በቃልም ትችላለህ። ሆምወርክ ምለውን ሰርቻለሁ። ከሶስተኛው እንጀምር እስቲ። Okay. It isn't interesting. እሺ Is it? excellent is it okay For? number 4 Homework is mathematics. Okay. ቨርቧን ፈልጋት እስቲ ዮሴፍ። ቨርቡ በዚህ አረፍተ ነገር ላይ we have done our homework የሚለው ላይ ቨርቡ የትኛው ነው? ኦክሲለሪ ቨርቡ haven't we? ሃቭ ነው። ኦክሲለሪ ቨርቡ ሃቭ ነው። ደን የሚለው ደግሞ ሜይን ቨርብ ነው። ስለዚህ how can it be changed? Haven't we? haven't we ይሆናል ማለት ነው። በጣም ጥሩ። እሺ 5 ለማን ነበረ? 5 እኔ ልሞክር። እሺ Our friend is always late. Aren't they?
Aren't they? እሺ ቨርቡ ማን ነው እዚህ ላይ? No, ቨርቡ isn't there? ኢዝ አይደል ቨርቡ? is ነበር አዎ። ስለዚህ ወዴት ይቀየራል? isn't isn't። እሺ አሁን እዚህ ላይ our friend የሚለው ሴት ልትሆን ትችላለች፣ ወንድ ሊሆንም ይችላል አይደል? ጾታው ስላልተገለጸ እዚች ጋር isn't ብላችሁ One. isn't he Yes. ወይንም isn't isn't she ከሁለት አንዱ she isn't she or Isn't isn't he ሁለቱም መልስ ናቸው። ምክንያቱም our friend የሚለው ጓደኛችን የሚለው ጾታው አልተገለጸም። ስለዚህ አንድ 6 They live in a small city. እሺ Living in them. I mean, አዎ እዚህ ላይ ትንሽ አዲስ ነገር ነው ያለው። እዚህ ላይ ሜን ቨርብ ሲሆን አሁን ቅድም ያየናቸው ኦግዚለሪ ቨርቦች ናቸው። ረዳት ግሶች እንላቸዋለን። ረዳት ግሶች ግን ይሄ ሜን ቨርቦች ላይ ወይንም አክሽን ቨርብ የሚባሉ አሉ። አክሽን ቨርብስ ለምሳሌ ሊቭ የሚለው አክሽን ቨርብ ነው። አሁን አክሽን እንቅስቃሴ ስናደርግ አክሽን የሚፈልጉ ቨርቦች አክሽን ቨርቦች ናቸው። ቨርብ ዋን ሲሆን አክሽን ቨርቦች ላይክ እንደ ሊቭ እንደሚለው ሊቭ ለምሳሌ ዋሽ፣ ድሪንክ፣ ፕሌይ ኢትሴትራ ሲሆን ዱ ወይንም ዳዝ እንጠቀማለን። ዱ የምንጠቀመው ለማን ነው? ለምሳሌ አይ ከሆነ፣ ዊ ከሆነ፣ ዩ ከሆነ፣ ዘይ ከሆነ፣ አይ ዊ ዩ ዘይ ከሆነ እና ፕሉራል ከሆነ ዱ ሲወስድ፣ ነገር ግን ሺ ከሆነ ሂ ከሆነ እና አንድ ነገር የሚያመለክት ከሆነ ዳዝ ይወስዳል። ይሄ ማለት ቨርብ ዋን። እነዚህ አሁን ቨርብ ዋን ናቸው። ቨርብ ዋን ሲሆኑ ማለት ነው። እሺ ቨርብ ቱ ሲሆኑ ደግሞ እዚች ጋር ቨርብ ቱ ሲሆኑ ለምሳሌ ሊቭ የሚለው ቨርብ ቱ ምን ይሆናል? ሊቭድ ይሆናል አይደል? ዋሽ የሚለው ዋሽድ ይሆናል። እሺ ድሪንክ የሚለውስ ድራንክ ይሆናል። ፕሌይ የሚለውስ played. ኢዲ ፎርም ነው የሚወስደው። ስለዚህ እንደዚህ አይነት ሲሆን ዲድ ይወስዳል ማለት ነው። ወደ ታግ ኩዌስችን ስንቀይር እነዚህን ወደ ዲድ እንቀይራቸዋለን። Did they? ለነዚህ ዱ እና እዚች ጋር ዳዝ አለ። እሺ አሁን በዚህ መሰረት እዚህ ላይ ዘይ ሊቭ ኢን ስሞል ሲቲ። ሊቭ የሚለው ቨርብ ዋን ነው። እሺ ዘይ እዚች ጋር ዘይ አለ አይደል? ይሄ ዘይ ማንን ይወስዳል? ዱ ይወስዳል ማለት ነው። ዱ ይወስዳል። ስለዚህ ሊቭ የሚለው ፖዚቲቭ ስለሆነ ዱ ወዴት ይቀይራል? ዶንት ዘይ ይሆናል ማለት ነው። ዶንት ዘይ። እሺ ይሄ ሊቭድ ቢሆን ዲድንት ይሆናል ማለት ነው። ዲድንት ዘይ ይሆናል ማለት ነው። ያው እዚች ጋር አስቀምጨዋለሁ እኮ
ቨርብ ቱ ሲሆን ዲድስ ይወስዳል። እነዚህ ቨርብ ዋን ሲሆኑ ደግሞ ይሄን ይወስዳሉ ማለት ነው። እሺ ሰባተኛው ላይ living in a big cities is boring። Does it boring? ቨርቡ ማን ነው? ቨርቡን ፈልጉ። is ቨርቡ is ነው እዚህ ላይ in ቨርቡ is is ነው። የታለ? Okay, okay. ይሄኛው ሰብጀክት ነው። living in big cities በአረፍተ ነገሩ መጀመሪያ የሚመጣው ሰብጀክት ነው። Okay. living in big cities የሚለው ሰብጀክት ነው። is ቨርብ ነው። ሶ ምን ይሆናል? isn't 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 it isn't it isn't it isn't it ይሆናል ማለት ነው። እሺ ይሄኛው ግልጽ ነው አይደል? በጣም በሰፊው አይተናል። ሌላኛው ሲምፕል ፕሬዘንት ቴንስ ነው። በዚህ under this category under this grammar part ያለው simple present tense ነው። simple present tense ስንል in general ስንት አይነት ቴንስ አለን? present አለ፣ present tense የምንለው አለ፣ past tense የምንለው አለ እና future tense ቴንስ ማለት ጊዜ ማለት ነው። ጊዜ በሶስት ነው የሚከፈለው። ፕሬዘንት ሚንስ የአሁኑ ጊዜ፣ ፓስት ሚንስ አላፊ ጊዜ፣ ፊውቸር ሚንስ የሚመጣው ጊዜ ማለት ነው። አሁን ስለ ፕሬዘንት ከፕሬዘንትም ደግሞ አራት አይነት ፕሬዘንቶች አሉ። እነሱም እነማን ናቸው? ፕሬዘንት ሲምፕል or simple present, present simple, present continuous, present continuous, present perfect tense, present perfect, present perfect and continuous tense, present perfect continuous tense። ስለዚህ ከነዚህ ውስጥ ከፕሬዘንት ላይ ካሉ ከአራቱ አይነቶች አሁን የአንዱን ብቻ እንመለከታለን ማለት ነው። እሱም ፕሬዘንት ሲምፕል የሚለውን ከነ ፎርሙላው ከነ ዩዜጁ እናያለን። እሺ so እሺ present simple is used present simple is used to describe actions that are regular, habitual, and generally true። ማለት regularly የምንሰራቸው ስራዎች አዘውትረን የምንሰራቸው እና generally true የሆኑ ነገሮችን
የምንጠቀመው present simple ነው ማለት ነው። Okay. This present simple, when we use this present simple, it often includes adverbs of frequency like adverbs of frequency የሚባሉ አሉ። እነሱም የሚመልሱት ምላሽ how often የሚለውን how often አንድ ነገር ለምን ያክል ጊዜ how often ለምን ያክል ጊዜ ነው የምንሰራው፣ ለምን ያክል ጊዜ ነው የምንበላው፣ ለምን ያክል ጊዜ ነው የሆነ ነገር የምናደርገው የሚለውን የሚመልሱ always, usually, often, usual, sometimes ሙሉ ብዙ ናቸው። ሌሎችም አሉ። often, never ለምሳሌ never የሚለውን ብንወስድ seldom አልፎ አልፎ occasionally frequently twice a day ምሳሌ twice a day twice a month ምናምን በአመት 3ቴ በወር ይሄን ያክል ጊዜ ምናምን የምንላቸው ፍሬዞችንም ጨምሮ ይዞ የሚመጡትን ያካትታል። የፕሬዘንት ሲምፕል ላይ እነዚህን እንጠቀማቸዋለን። ኤግዛምፕልስ ፎርሙ የዚህ ፎርሙላውን ብንወስድ ፎርሙ የዚህ ምንድነው? subject plus verb 1 plus the V1 form of the verb. V1 form of the verb. እሺ examples she walks to work every day. Here the subject is she. And the V1 form of the verb is walks. በቃ ሁለቱ ተስማምተዋል ማለት ነው። subject verb agreement የሚለውንም በዚሁ እናያለን። ኤስ ለምንድን ነው የጨመረው የሚለውን እናያለን። ኤስ አሁን ወክ ነበረ፣ ኤስ ለምን ጨመረ? ሂም ላይ ድሪንክስ ሆነ፣ ኤስ ለምንድን ነው የጨመረው? ሂ ድሪንክስ በጣም ጥሩ በጣም ጥሩ። እዚህ ላይ ሺ ወክስ ቱ ወርክ ኤቭሪ ዴይ ለምን ያክል ጊዜ? how often ለምለው every day መቼ ነው ቡና የሚጠጣው ልጁ? in the morning. እሺ I go to the gym 3 times a week. Okay. እዚህ ላይ ኢኤስ የለበትም። አይ ላይ ጎዝ አይደለም። እዚህ ላይ ጎዝ አይደለም ነው because it is single. Okay. እሱ ስፔሻል ኬዝ ነው። እናያለን። To the gym how many times? 3 times. 3 times a week. አሁን እዚህ ላይ 4 ቃል ነው አለው። 3 1 times 2 3 week 4 ፍሬዝ ሆኖ ይመጣል ማለት ነው። adverbs of frequency. And they study together every morning. She eats breakfast at 7 a.m. ሁሌ የምናደርጋቸውን ነገሮችን ማለት ነው። The sun rises in the east. ይሄ ምንድን ነው? General. This is what? General truth. Fact ነው ማለት ነው። I eat breakfast every morning. ይሄ ምንድን ነው? Regularly ወይም ሀቢት ነው ማለት ነው። ሀቢት ሁሌ የምናደርገው ነገር ማለት ነው። ይሄም እንደዛው
እሺ እዚች ጋር ሰብጀክት ቨርብ አግሪመንቱን ስናይ ሰብጀክት ቨርብ አግሪመንቱ ሰብጀክት ቨርብ አግሪመንት መስማማት አለባቸው። ሰብጀክቱ አንድ ከሆነ ቨርቡም ሲንጉላር መሆን አለበት። እሱ ብዙ ከሆነ ቨርቡም ፕሉራል መሆን አለበት። ለምሳሌ አይ ምለው in short if the subject is singular Single. The verb the verb is Singular. also singular. 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 Also if the subject is Plural. plural, The verb the verb is is also also plural. 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 ይሄ ኮንሰፕት ከያዝን እሺ ቨርብ ላይ እዚች ጋር እንትን እንጨምራለን። ስላይድ እንጀምርና ቨርብ ላይ if there is s or es at the verb Singular. that verb is called Singular. that verb is called what? Singular. Singular. If there is s መጨረሻ ላይ በቨርቡ መጨረሻ ላይ s ወይም es ካለበት ያ ቨርብ ይሆናል ሲንጉላር ይሆናል። ለምሳሌ he drinks coffee every morning እንል እዚህ ላይ ድሪንክስ የሚለው ላይ ምን አለበት? S አለበት ማለት ነው። ሲንጉላር ነው። ቨርቡ ሲንጉላር ነው ማለት ነው። ቨርቡ ሲንጉላር ነው። ሰብጀክቱ ምንድነው? Singular. ሲንጉላር ማለት ስለዚህ ማች አድርጓል ማለት ነው። አግሪ ተስማምተዋል ማለት ነው። እሺ ስፔሻሊ አይ ደግሞ አይ ኤክሰፕሽናል ኬዝ ነው። አይ ኤክሰፕሽናል ነው። exceptionally agrees with plural verb in the verb the V1 form only በV1 ላይ አይ ከማን ጋር አግሪ ያደርጋል? መቼ ነው ይሄ? V1 ላይ ብቻ ነው። V2 ላይ አይሰራም ይሄ ህጉ ይሄኛው የሚሰራው ለV1 ብቻ ነው። ለምሳሌ example I drink coffee every night ብንል ተመልከቱ አይ እዚች አንድ ነው አይደል? አይ ማለት አንድ ግለሰብ ነው አይደል? ነገር ግን ከፕሉራል ቨርብ ጋር ነው የምንጠቀመው ማለት ነው። ፕሉራል ቨርብ ማለት ቨርቡ ላይ ኤስ ከሌለበት ፕሉራል ቨርብ ላይ ኤስ አይኖርበትም። ሲንጉላር ቨርብ ላይ ምን ይኖርበታል? ኤስ እና ኢ ይኖራል ማለት ነው። ኢ የሚወስዱ ለምሳሌ she watches or she washes her clothes every Saturday አያችሁ አሁን ኢኤስ ወስዷል ማየኛው ኢኤስ ይወስዳል። ሲኤች እና ምናምን ከሆነ ኢኤስ ይወስዳል። ቺ ወይም ሺ ሲሆኑ watches
እንዲሁም እንደዚህ አይነት ኢኤስ የሚወስዱ ናቸው። ባጭሩ አይ ብለው ዊ ዩ they agree with plural verb ሲሆን he she it singular verb. agree with singular verb. ችን መያዝ ያስፈልጋል። ይህ በጣም ወሳኝ የሆነ ህግ ነው። using singular verb። እሺ ኦኬ ፎርሙም እዚህ ላይ አለ። ቅድም አሁን ያወራናቸው ሁሉም እዚህ ላይ አሉ። አሁን አይ ሳምታይምስ አሁን ሳምታይምስ የሚለው መሃል ላይ መግባት ይችላል። ባለ አንድ ቃል የሆኑ አድቨርብስ ኦፍ ፍሪኩዌንሲዎች በሰብጀክትና በሜን ቨርብ መካከል መግባት ይችላሉ። ባለ ስንት ቃል ያልኳችሁ? ባለ አንድ ቃል። ለምሳሌ ሳምታይምስ፣ ዩዥዋሊ፣ ኔቨር፣ ኦልዌይስ ባለ አንድ ቃል ናቸው። መሃል ላይ መግባት ይችላሉ። አይ ሳምታይምስ ፕሌይ አሁን ፕሌይ ላይ ኤስ የለበትም። ምክንያቱም አይ የሚስማማው ከፕሉራል ቨርብ ጋር ስለሆነ ሺ ሳምታይምስ with s plural verbs, plural subjects, they don't take s or es form in the base form of the verb. ቅድም ያልናቸው ማለት you sometimes play s አይወስድም ማለት ነው። you I we you they s እና es አይወስዱም ማለት ነው። እስቲ እነዚህ ጥያቄዎች እችን ሞክሯት እስቲ። እሺ ቆይ ሆምወርክ እናደርጋለን ሰዓታችን ስለሄደ። ኦኬ አክቲቪቲ 1.12 እችኛዋን ሆምወርክ ነው። ቀጣይ ሰርታችሁ ትመጣላችሁ። ምንድነው ምለው? አክቲቪቲ 1.2 supplying correct verb forms of simple present tense። የዚህ ቅንፍ ውስጥ አለ። ለምሳሌ ወርቁ and ሰናይት they are two subjects አይደል? ሁለት ናቸው። ወርቁ and ሰናይት ሁለት ናቸው። that means ፕሉራል ነው ማለት ነው። ፕሉራል ስለዚህ have ይወስዳል ማለት ነው። by the way እዚህ ላይ እንደ ተጨማሪ እዚች ጋር ምጨምርላችሁ ምንድነው ብትሉ ከሀቭና ሀዝ ሲንጉላሩ ማን ነው? have ሀዝና ዳዝ
ሲንጉላር ሀዝ ነው። ነውስ ፕሉራል? has ሲንጉላር ነው። ሲንጉላር ቨርብ ናቸው። እነዚህ ሲንጉላር ቨርብ ናቸው። ዱና ማለት ሃቭና ሃቭ ኤንድ ዱ ደግሞ ፕሉራል plural. ፕሉራል ቨርብ ናቸው። አንዷ ወሳኝ ነገር ናት። ጥያቄው ላይ አይቼው ነው። ሃዝ ሲንጉላር ነው። ዳዝ ዳዝ ላይ ኢኤስ ኢኤስ አለ። እዚህም ላይ ኤስ ታገኛላችሁ። ስለዚህ እዚህ ቅንፍ ውስጥ ላይ አሁን ዊዝን ዘ ብራኬት ያለውን ቨርብ ስታዩ ሃቭ ነው አይደል የተሰጠው አንደኛ ላይ። ስለዚህ መልሱ ራሱ ሃቭ ነው ማለት ነው። ተሰርቷል። አንደኛ፣ ሁለተኛ፣ ሶስተኛ ተሰርቶላቸዋል። አንደኛ ሃቭ ነው ራሱ ሃቭ ነው። ሁለተኛ ላይ ቅንፍ ውስጥ ያለው ጎ ነበረ። ሰብጀክቱ ሂ ስለሆነ ጎዝ ሆነ ተቀየረ ማለት ነው። ጎ ወደ ጎዝ ተቀየረ። ሶስተኛም ላይ ጎ ወደ ጎዝ ተቀየረ። እሺ ከአራት ጀምሮ ያለውን በዛ መልኩ ሰርታችሁ ትመጣላችሁ ማለት ነው። የዛሬውን ክላስ እዚህ ላይ እንጨርሳለን ማለት ነው። ጥያቄ ያላችሁ? አዎ እሺ ኦክሲለሪ ቨርብ እና አክሽን ቨርብ ያለው ልዩነት ምን ነበር? ኦኬ ኦክሲለሪ ረዳት ግሶች ናቸው። ማንን ነው የሚረዱት? ዋና ግሶችን ነው የሚረዱት። ለምሳሌ እዚች ጋር ብናይ I am teaching you በሚለው ላይ I am teaching you now ናውም ልጨምር I am teaching you now ብል እዚህ ላይ am የሚለው ኦክሲለሪ ነው፣ ደጋፊ ነው። ማንን ነው እየደገፈ ያለው? ቲቺንግ የሚለው ዋናው ቨርቡ ይሄ ነው። እንዲሁም ለምሳሌ I can speak English ብንል I can speak English ብንል ኦክሲለሪ የትኛው ነው? I am teaching you now. Here am is auxiliary አይደል? ሁለተኛው ላይስ ኦክሲለሪ የትኛው ነው? Can is auxiliary verb. ተመልሶልሃል? Thank you teacher. ምንም ችግር የለውም። እስቲ ሌሎቻችሁስ? ሌሎቻችሁ ግልጽ ነው አይደል? እሺ በጣም እናመሰግናለን ስለነበረን ጊዜ። Thank you so much. መልካም ጊዜ፣ መልካም አዳር ይሁንላችሁ። እኛም እናመሰግናለን። ለሁላችንም መልካም አዳር ይሁን። አሜን።